ይሄን ቪዲዮ እየተመለከታችሁ ያላችሁ ከወለዳችሁ ጥቂት ቀናት ወይም ሳምንታት ይሆናችሁ ወይም ደግሞ የመውለጃ ቀናችሁን እየቆጠራችሁ እየተጠባበቃችሁ ያላችሁ እናቶች ዛሬ ከወሊድ በኋላ ስለሚገጥሙ ተፈጥሯዊ ስለሆኑ ነገር ግን በተለይ አዳዲስ እናቶችን ስለሚያስደነግጡ ለውጦች ነግራችኋለሁ። ያው በዛው ደግሞ ሐኪም ማማከር ያለባችሁ ጊዜ መቼ ነው ስለሚለው ማያይዤ ነግራችኋለሁ ማለት ነው። ከዚህ በፊት ደግሞ ወልዳችሁ የምታውቁ እናቶች እነዚህ የገለጽኳቸው ነገሮች ምን ያህል እውነት ናቸው ወይም ደግሞ ተጨማሪ እናንተ የተሰማችሁ ነገር ካለ ኮሜንት ላይ እየጻፋችሁልኝ እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። አብዛኞቻችን ከመውለዳችን በፊት የሚመስለን ከባዱ ጊዜ የእርግዝና ወቅት እንዲሁም ደግሞ የምጥ ሰዓት ነው። ነገር ግን ዛሬ አንድ ሚስጥር ልንገራችሁ። ቢያንስ በእኔ አመለካከት ማለት ነው ከባዱ ጊዜ የሚባለው የምጥ ወይም የእርግዝና ጊዜ ሳይሆን ከወሊድ በኋላ ያለው ጊዜ ነው። ከእርግዝና በፊት ማህፀናችን ሎሚ የምታክል ሳይዝ ብቻ ነበር የነበራት። በእርግዝና ጊዜ ግን ጽንሱንና ሌሎች ተጓዳኝ ነገሮችን ለመሸከም ሲባል መጨረሻ መውለጃ ጊዜያችን ሲቃረብ እስከ ሀባብ የሚያክል ግዝፈት ይኖረዋል ሆዳችን ማለት ነው። ስለዚህ ከዚህ ጋር ተያይዞ የተለያዩ ለውጦች በሰውነታችን ውስጥ ይካሄዳሉ። ይሄን ደግሞ ከወሊድ በኋላ እንግዲህ እነዛ የተለወጡት ነገሮች ጠቅላላ ወደ ነበረበት ለመመለስ ይሞክራሉ ማለት ነው። ከነዚህ ለውጦች ውስጥ በመጀመሪያነት የማስቀምጠው የሆድ ቁርጠት ነው። ከወለዳችሁ በኋላ ከፍተኛ የሆነ የሆድ ቁርጠት ሊሰማችሁ ይችላል። ይሄ ግን አብዛኛውን ጊዜ ከኢንፌክሽን ጋር ወይም ውስጣችሁ የቀረ ነገር ከመኖሩ ጋር ተያይዞ የሚፈጠር ነገር አይደለም። እንዳልኳችሁ ማህፀናችሁ ሀባብ ካከለበት መልሶ ወደ ሎሚ ሳይዝ ለመመለስ በሚያደርገው ጥረት ውስጥ የማህፀን ጡንቻዎች ይኮማተራሉ። የማህፀን ጡንቻዎች በሚኮማተሩበት ጊዜ ደግሞ የደም መፍሰስ እንዳይኖር ሲባል የማህፀን ላይ አካባቢ ያሉ ደም ስሮች የመዘጋት ነገር ይኖራቸዋል። ስለዚህ ከዛ ጋር ተያይዞ ከፍተኛ የሆነ የቁርጠት ህመም ሊሰማችሁ ይችላል። ከወለዳችሁ በኋላ ወዲያውኑ ማህፀናችሁ ይገኛል ተብሎ የሚታሰበው ቀጥታ እምብርታችሁ ስር ነው። አስተውላችሁት ከሆነ ከወለዳችሁ በኋላ ብዙ ጊዜ የጤና ባለሙያዎች ይመጡና ሆዳችሁን ይነካሉ አይደለ? ማህፀን መኮማተሩን ይላሉና እናንተም እጃችሁን ላክ አድርጋችሁ ብታዩት ልክ እንደ ድንጋይ የጠነከረ ነገር ነው የምትመለከቱት ማለት ነው። ስለዚህ ያ እንግዲህ ማህፀናችሁ ነው ማለት ነው። ይሄ ማህፀን በየቀኑ እስከ 1 ሴንቲሜትር ድረስ ወደታች ዝቅ እያለ ይሄድና መጨረሻም 6 ሳምንት ወይም 45 ቀኑ ሲያልቅ ድሮ የነበረበት ቦታ ላይ ማለትም የዳሌ አጥንት የሚባል ነገር አለ አይደለ? እዛ ስር ድሮ የነበረበት ቦታ ላይ ይመለሳል ማለት ነው። ስለዚህ እንግዲህ በዚህ ፕሮሰስ ውስጥ የመጀመሪያው ሊሰማችሁ የሚችል ነገር ከፍተኛ ቁርጠት ነው። ይሄ ቁርጠት ደግሞ አብዛኛውን ጊዜ ልጃችሁን በምታጠቡበት ጊዜ ሊፈጠር ወይም ሊባባስ ይችላል። ልጃችሁን በምታጠቡበት ጊዜ በውስጣችሁ ኦክሲቶሲን የተባለ ሆርሞን ይመረታል። ስለዚህ ከሱ ጋር ተያይዘው እንግዲህ የበለጠ መኮማተሩ እንዲጨምር ስለሚያደርግ ቁርጠት ስሜት ሊሰማችሁ ይችላል ማለት ነው። ሁለተኛው ከወሊድ በኋላ ሊፈጠር የሚችል ለውጥ ደግሞ ከማህፀን የሚፈስ ደም ወይም ፈሳሽ መኖር ነው። እንግዲህ አብዛኞቻችን እንደምትገምቱት ለረጅም ጊዜ ምንም አይነት የወር አበባ ሳታዩ ነበረ። እንዲሁም ደግሞ በውስጣችሁ እንግዲህ ለልጃችሁ የሚያስፈልገውን ነገር በሙሉ ሲዘጋጅለት የነበረው በማህፀን በኩል ነው። አሁን ግን ልጃችሁ ከወጣ በኋላ ቦታውን ወይም ክፍሉን ማጽዳት ይጀምራል ማለት ነው። ከዛ ጋር ተያይዞ ከውስጣችሁ የሚወጣ ፈሳሽ ይኖራል። ይሄ ፈሳሽ ሎቺያ እንለዋለን። ሎቺያ እንግዲህ በ3 ከፍለን እንመለከተዋለን። እስከ 6 ሳምንት ወይም 45 ቀን ድረስም ደግሞ ሊቆይ ይችላል። የመጀመሪያው ሎቻ ሩብራ እንለው ነው። ይሄ የመጀመሪያው 3 እስከ 5 ቀን ድረስ ሊቆይ የሚችል ሲሆን ከለሩ ሞር ደም የመሰለ ማለትም በወር አበባ ጊዜ የሚፈሳውን ደም የመሰለ ቀይ ነው የሚሆነው ማለት ነው። ነገር ግን እዚህ ጋር ጥንቃቄ ማድረግ ያለባችሁ ፈሳሹ ብዙ የሚሆን ስንል ለምሳሌ በ24 ሰዓት ውስጥ ከ5 በላይ ሞዴስ መቀየር የለባችሁም። ወይም ደግሞ በየአንድ ሰዓቱ ቶሎ ሞዴስ እየሞላባችሁ የምትቀይሩ አይነት ከሆነ ተያይዞ ደግሞ ራስ ምታት፣ የማዞር ስሜት አብሮ የሚኖር ከሆነ ደግሞ ይሄ ፖስትፓርተም ሄሞሬጅ የምንለው ወይም ደግሞ እናት ከወሊድ በኋላ የሚያጋጥማት ከፍተኛ የሆነ የደም መፍሰስ ምልክት ሊሆን ይችላል ማለት ነው። ይሄ ደግሞ ራሱን የቻለ ህመም ነው። በጤና ባለሙያዎች ቶሎ ተብሎ መታከም አለበት። ብዙ ጊዜ የሚፈጠረው ክፍተት ምንድነው? እናቶች ጋር ይሄ ፖስትፓርተም ሄሞሬጅ የምንለው ወይም ደግሞ ከፍተኛ የሆነ የደም መፍሰስ የምንለው ከወሊድ በኋላ ወዲያውኑ ብቻ መፈጠር ያለበት ይመስላችኋል። ነገር ግን ይሄ እስከ 6 ሳምንት ድረስ በማንኛውም ጊዜ ሊፈጠር ይችላል። እንግዲህ በመጀመሪያው እንደገለጽኩት ማህፀን ወደ ቦታው በትክክል ካልተመለሰ፣ ውስጥ ላይ የቀረ ነገር ካለ ወይም ኢንፌክሽን ካለ በዛ ምክንያት
ደም መፍሰስ ሊያጋጥም ይችላል ማለት ነው። ይሄ ደግሞ ጤናማ ነገር ስላልሆነ በቶሎ ወደ ጤና ባለሙያዎች ጋር መሄድ ይኖርባቸዋል ማለት ነው። ከዛ ውጪ ግን ሎቻ ሩብራ የምንለው መጠነኛ የሆነ የደም መፍሰስ በቀን እንግዲህ እስከ 5 ፓድ በላይ ያልሆነ ማለት ነው። ማለትም በ24 ሰዓት ውስጥ እስከ 5 ፓድ በላይ ያልሆነ የደም መፍሰስ ካጋጠመ ግን ይሄ ጤናማ ነው ማለት ነው። ከሱ ቀጥሎ ደግሞ የሚመጣው የፈሳሽ አይነት ትንሽ ከለሩን ቀለወጥ ያደርግና ወደ ሮዝ ከለር የሚሄድ ይሆናል። ይሄ ደግሞ ሎቻ ሴሮሳ እንለዋለን ማለት ነው። ከሱ ቀጥሎ ደግሞ እስከ 6 ሳምንት ድረስ ሊቆይ የሚችል ሎቻ አልባ የምንለው ወይም ነጣ ያለ ወደ ቢጫ የሚሄድ አይነት ፈሳሽ ይኖራል። እነዚህ ነገሮች ግን ተፈጥሯዊ ናቸው እንዳልኳችሁ። ስለዚህ ከፍተኛ የሆነ ወይ የሚከብድ የሚሰለፍጥ አይነት ሽታ አይኖራቸውም። እንደሱ አይነት ሽታ ያለው ፈሳሽ ከሆነ ግን ይሄ የሚያሳየው የማህፀን ኢንፌክሽን እንዳለ ነው። ስለዚህ አሁንም ጤና ባለሙያ ጋር ሄዳችሁ መታየት ይኖርባችኋል ማለት ነው። ስለዚህ ሁለተኛው በሰውነታችን ላይ ሊያጋጥም የሚችለው ለውጥ የማህፀን ፈሳሽ ነው። ፈሳሹ ግን ሽታ ያለው የሚረብሽ ሽታ ያለው ምናምን አይደለም የሚሆነው። መጠኑ በጣም ከፍተኛ የሚሆን አይደለም የሚሆነው ማለት ነው። ሶስተኛውና በብዙ እናቶች ላይ ሊያጋጥም የሚችል ነገር ቶሎ ቶሎ ሽንት መምጣትና በተለይ ደግሞ በማታ ከፍተኛ የሆነ ሙቀት መሰማት እንዲሁም ደግሞ ላብ ስምጥ የማድረግ ስሜት ነው። እስቲ ስንቶቻችሁ ይሄ ነገር ተሰምታችሁ ያውቃል? አንዳንድ ጊዜ በቃ የሆነ ላብ ላብ አልኩኝ የወተቱን ሽታ ደግሞ ይኖራል ከጡታችሁ የሚመነጨው ሰው ከዛ ጋር ተያይዞ ራሳችሁ የሆነ የሚያስጠላ ስሜት እንዲሰማችሁ ሁሉ ሊያደርጋችሁ ይችላል። ይሄ ግን ፍጹም ተፈጥሯዊ ነገር ነው እና የህመም ወይም የሌላ ነገር ምልክት አይደለም። እንዲሁም ደግሞ እናንተ ብቻ ኤክስፒሪየንስ እያደረጋችሁ ያላችሁት ነገር አይደለም። ለመሰላችሁ የሚፈጠረው እንግዲህ ቅድም እንዳልኳችሁ በእርግዝና ጊዜ ሰውነታችን ለልጃችን የሚያስፈልገውን ነገር ሁሉ ለመስጠት ሲባል ከፍተኛ የሆነ ለውጦች ውስጥ ይሄዳል እና ከነዛ ለውጦች ውስጥ ደግሞ አንደኛው ደማችን ውስጥ ያለው የፈሳሽ መጠን በ50% ያህል መጨመር ነው። ስለዚህ ብዙ የውሃ መጠን በውስጣችን ይኖራል። በተለያዩ የሰውነታችን ክፍሎች ውስጥም ሊኖር ይችላል ማለት ነው። ስለዚህ ይሄ ደግሞ ከወሊድ በኋላ ከሰውነታችን የሚወገድበት ዋነኛው መንገድ በሽንትና ሁለተኛ ደግሞ በላብ መልክ ነው ማለት ነው። ስለዚህ ከዛ ጋር ተያይዞ የላብ ስሜትና ላብ ማለት ወይም ደግሞ እንዴት ነው ከፍተኛ የሆነ ሙቀት ላብ ስምጥ የማድረግ እንዲሁም ደግሞ ቶሎ ሽንት የመምጣት ነገር ሊያጋጥም የሚችል ነው ማለት ነው። ከዛ በተጨማሪ ደግሞ አንዳንድ ጊዜ በእርግዝና ጊዜ የሚሆን በምንወልድበት ጊዜ የሚሆን እንግዲህ የሽንት ፊኛችን ያለበት ቦታ ከማህፀን ጀርባ ነው፣ ጎረቤት ናቸው፣ የተቀራረቡ ናቸው እና ይሄ በምጥ ፕሮሰስ በምናልፍበት ጊዜ በተለያየ ጊዜ ብቻ በእርግዝና ጊዜም ቢሆን እዛ ላይ ጫና ይኖረዋል ወይም የሽንት ፊኛችን ላይ ጫና ይኖረዋል እና ከዛ ጋር ተያይዞ ቶሎ ሽንት የመምጣት ነገር ሊያጋጥም የሚችል ነው ማለት ነው። ይሄ ፍጹም ጤናማ ነው። እናንተንም ሊያሳስባችሁ የሚገባ ነገር አይደለም። ከጊዜ በኋላ እየተስተካከለ የሚሄድ ነው። ነገር ግን ይሄ ላብ ስምጥ ማድረግ ኖርማል ነው ስላችሁ መርሳት የሌለባችሁ ነገር ከፍተኛ የሆነ የትኩሳት አይነት ስሜት የሚሰማችሁ ከሆነ ግን ሐኪም ቢያያችሁ ጥሩ ነው ማለት ነው። ስለዚህ ከሱ ጋር ሁለቱ መካከል ልዩነት አለ። ከፍተኛ የሆነ ትኩሳት፣ ብርድ የማለት ስሜት ካላችሁ ሐኪም ብታማክሩ ጥሩ ነው ማለት ነው። አራተኛው ማነሳላችሁ ነጥብ ደግሞ ከአእምሯችን ጤና ጋር ይያያዛል። በተለይ ከወለዳችሁ ከ3 እስከ 5 ቀናት ውስጥ ማለትም ያው የመጀመሪያው ጥቂት ቀናት ውስጥ ከሆናችሁ ያላችሁት በቃ ከፍተኛ የሆነ የድብርት አልቅሽ የሚል ስሜት በቃ የሆነ ሁሉ ነገር ንጭንጭ የሚያደርግ አይነት ነገር ሊሰማችሁ ይችላል እና ደግሞ እባካችሁን እኔ በዚህ ጊዜ መደሰት ሲገባኝ ለምንድን ነው እንደዚህ እየሆንኩ ያለሁት? በቃ እግዚአብሔር ሊሰጠኝ አይደል መደሰት ነው ያለብኝ አይነት ወቀሳ ራሳችሁ ላይ እንዳታበዙ። ይህ ብዙ እናቶች እንደውም የሚለው በዓለም ዙሪያ እስከ 80% እና ከዛ በላይ የሚሆኑ እናቶች ሊያጋጥማቸው የሚችል ነገር ሳይንስ ቤቢ ብሉዝ ይለዋል። ማለትም ልጆች ከወለድን በኋላ በተለይ መጀመሪያዎቹ ጥቂት ቀናት እንግዲህ ከፍተኛ ደረጃ ላይ የነበሩት እንደ ኤስትሮጅን፣ ፕሮጀስትሮን የሚባሉት የሴት ሆርሞን የምንላቸው ሰውነታችን ውስጥ ያሉ ሆርሞኖች በድንገት ይወርዳሉ መጠናቸው። ስለዚህ ከዛ ጋር ተያይዞ ደግሞ የስሜት መረበሽ፣ የስሜት መለዋወጥ፣ በቃ ጭንቀት ምናምን ሊያጋጥመን ይችላል ማለት ነው። ይሄ ደግሞ ተፈጥሯዊና ሁሉም ሴት ላይ ሊያጋጥም የሚችል ነገር ነው። ግን ደግሞ አንድ ልብ እንድትሉ የሚፈልገው ነገር ይሄ ነገር ከ2 ሳምንት በላይ ከቆየ እንዲሁም ደግሞ የዕለት ተዕለት እንቅስቃሴያችሁን በጣም አፌክት የሚያደርጋችሁ ከሆነ ማለትም ከፍተኛ የሆነ ድብርት ውስጥ የሚከታችሁ ከሆነ ልጃችሁንም ሆነ ራሳችሁን የመጉዳት አይነት ፍላጎት እንዲኖራችሁ የሚያደርግ አይነት ስሜት ከሆነ ግን
የጤና ባለሙያ ማማከር ይኖርባቸዋል ማለት ነው። ምክንያቱም ይሄን ፖስትፓርተም ዲፕሬሽን እንዲሁም ማለፍ ሲል ፖስትፓርተም ሳይኮሲስም ልንለው እንችላለን። ሰው ይሄ የሕክምና እርዳታ የሚያስፈልገው ነገር ስለሆነ ምንም ሳትጠራጠሩ ሳታመነቱ የጤና ባለሙያ ጋር ሄዳችሁ ብትታዩ ጥሩ ነው ማለት ነው። ከዛ ውጪ ግን ራሳችሁ ርብሽብሽ ጭንቅንቅ በሚልበት ጊዜ ይሄ ሁሉም ሴት ያሳለፈች ነገር ስለሆነ ብዙም አትጨነቁ። ደግሞ በዚህ ዙሪያ የሰራሁት ቪዲዮ አለ። አይ ቲንክ 2 ቪዲዮዎች ይመስሉኛል የሰራኋቸው አሉ። ካላያቻቸው ሄዳችሁ ተመልከቷቸው። በአምስተኝነት ደግሞ የማስቀምጠው ከፀጉራችን ጋር የተያያዘ ነገር ነው። ያው እንግዲህ ለሴት ልጅ ፀጉር ምን ማለት እንደሆነ ያው አይነገርም አይደለ? እና ከወለድን በኋላ በተለይ ከ3 እስከ 4 ወራት ባለ ጊዜ ውስጥ ማለት ነው ከፍተኛ የሆነ የፀጉር መርገፍ ሊያጋጥም ይችላል። ይሄ ደግሞ ያው አንዳንድ ጊዜ ፀጉራችሁን ስትታጠቡት ወይ ስታበጥሩት በጣም ብዙ ከመርገፉ የተነሳ እንደ መላጣለውን ነው እንደ ምን ጉድ ነው ሁሉ ልትሉ ትችላላችሁ። ይሄ ግን ተፈጥሯዊና ብዙ ሴቶችን የሚያጋጥማቸው ነገር ነው። በተለይ በእርግዝና ጊዜ በደንብ አድርጋችሁ ካስተዋላችሁ ፀጉራችን የመመቸት ነገር ይኖረዋል። ልምልም ይላል፣ በቃ ፋ ነው የሚለው አይደል? አብዛኛውን ጊዜ ያ ደግሞ የሚያያዘው ኤስትሮጅን ከሚባለው ሆርሞን ጋር ነው። ነገር ግን ከወለድን በኋላ ይሄ ኤስትሮጅን ሆርሞን በድንገት በሚቀንስበት ጊዜ እስከዛሬ ድረስ መርገፍ የነበረባቸው ግን ሳይረግፉ የቆየው ፀጉራችን በአንድ ጊዜ መርገፍ ይጀምራል። ሶ ከዛ ጋር ተያይዞ የሚፈጠር ነገር ስለሆነ ብዙ ሊያስጨንቃችሁ አይገባም። እስከ 1 ዓመት ባለው ጊዜ ውስጥ መልሶ ወደ ድሮ ቦታው ነገሮች ተስተካክለው ፀጉራችን እንደሚሻሻል የሚያሳዩ ጥናቶች አሉ ማለት ነው። እንዲሁም ደግሞ በእርግዝና ጊዜ ስንወስዳቸው የነበሩ እነ ፕሪናታል አይነት አለው አይደለ ቫይታሚኖች፣ እነሱን መውሰድም ደግሞ ይሄን ነገር በተወሰነ ደረጃ ሊቀንስ እንደሚችል የሚያሳዩ ጥናቶችም አሉ። ስለዚህ ያው ይሄ ሁሉም ሰው ላይ የተፈጠረ ነገር ወይ የሚፈጠር ነገር ስለሆነ ብዙ አትጨናነቁ። ነገር ግን እስቲ ኮሜንት ሴክሽን ላይ እንረዳዳ። እስቲ ይሄ ነገር ያጋጠማችሁ ሰዎች እንዴት አድርጋችሁ እንዳሻሻላችሁት ምን እንደጠቀማችሁ ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ዛሬ በተለይ አዳዲስ እናቶችን ከወለዱ በኋላ የሚያስደነግጧቸው በሰውነታቸው ላይ የሚፈጠሩ ለውጦችን እንግዲህ 5ቷን መርጬ፣ ምክንያቱም ብዙ ለውጦች ናቸው የሚኖሩት፣ ግን ከነዛ ውስጥ 5ቱን ኮመን የሆኑትን መርጬ የሰራሁላችሁ ቪዲዮ ይሄን ይመስል ነበር። ምናልባት መግለጽ የነበረብኝ የረሳሁት ነገር ካለ ወይ እናንተ ኤክስፒሪየንስ ያደረጋችሁት ነገር ካለ ወይም ደግሞ ይሄ ነገር ሲፈጠር የገጠማችሁ ለየት ያለ ገጠመኝ ካለ እንደተለመደው ኮሜንት ላይ አስቀምጡልኝ ማለት ነው። ለማታውቁኝና አዲስ ለሆናችሁ እኔ ስሜ ረዴት እንዳለ ይባላል። በሙያ ሚድዋይፍ ነኝ። በዚህ ቻናል ላይ ስለ እርግዝና፣ ስለ ወሊድ፣ ስለ ቤተሰብ ምጣኔ በቃ ማናወራው ነገር የለም። የህፃናትን በተለይ የጨቅላ ህፃናትን እንክብካቤ ጨምሮ እንነጋገርበታለን ማለት ነው። እስካሁን ድረስ ሰብስክራይብ ያላረጋችሁ ከሆነ ሰብስክራይብ በማድረግ ቤተሰባችን ተቀላቅሉ። ለዛሬ ያዘጋጀሁላችሁ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው።